ቀሰቀስን በኋላ ጀነትና ጀሃነም የሚባል ነገር አለ ማለት ነው። ይሄ ነው ትምህርታችን። ስለዚህ አሁን ለምሳሌ አንድ ሰው ሰውን ገሎ ያ የገደለውን ሰው እዛው ይቅር በለኝ ብሎ አላህን እዛው ሰው ገሎ እዛው ጋር ደግሞ ይቅር በለኝ ቢለው ይምረዋል ወይስ ካሳነው? የሰው ሐቅ ነው። የሰው ሐቅ ነው እሱ የሰው ሐቅ ነው። ለምሳሌ አንድ ሰው የአሳማ ስጋ ቢበላ የሰው ሐቅ ሳይሆን የራሱ ሐቅ ነው። ኸምር ቢጠጣ የራሱ ሐቅ ነው። ስለዚህ ለራሱ ሐቅ አላህን ይቅር በለኝ ብሎ መጠየቅ ይችላል። የሰው ሐቅ ግን ከነካ፣ ከተሳደበ፣ ከተማታ፣ ሰው ከገደለ የሰው ሐቅ ነው። ስለዚህ ሰው ከገደለ የገደለው ሰውዬ ቤተሰቦች ጋር ነው ሐቁን የሚወጣው። እነዛ ሰዎች ይቅር ብለነዋል ካሉ ይቅርታ ይደረግለታል። ነገር ግን ለገደለ ሰው የገደለ ሰው ቅጣቱ ግድያ ነው፣ ይገደላል። የገደለ ሰው ይገደል ነው የሚለው በኢስላም አስተምሮት፣ ይገደላል ማለት ነው። የሰው ሐቅ ስለሆነ ማለት ነው። 100 ብር ሰርቆ ከሆነ ደግሞ 100 ብር ይመልሳል። ንስሐ ሲገባ አራተኛው ሸርጥ ምንድነው? የሰው ሐቅ ስለሆነ 100 ብር ወስዶ ከሆነ 100 ብር ይሰጣል። 100 ብር መውሰዱ አደጋ ካለው እንደ ሀዲያ እንደ ስጦታ አድርጎ 100 ብሩን ይሰጠዋል ለሰውየው ለወሰደበት። አይ ሰውየውን ሊያገኘው አልቻለም ከተባለ ደግሞ ሰደቃቱል ጃሪያ አድርጎ ለመሳኪኖች ለምስኪኖች ወይም ደግሞ ለነዳያን ይሰጣቸዋል ማለት ነው። ያንን ብር ማለት ነው። እሱን ማግኘት ካልቻለ ማግኘት መስኡን ወይ ሞቶም ከሆነ ምናምን ወይ የሆነ ነገር ከሆነ በዛ አይነት መልኩ ከፋራውን ያወጣል ማለት ነው። ይሄን ይመስላል። እሺ እና አሁን ለምሳሌ ያ የገደሉበት ሰው ቢገል አንድ ሙስሊም ሰው ተነስቶ ሰዎቹን ገደለባቸው። ያው ግን ለምሳሌ አንድ ሰው ሙስሊም ነው፣ ግን ክርስቲያንን ሰው ቢገል ራሱ ክርስቲያኖች እስካልፈቀዱ ድረስ የሰው ሐቅ ነው ስላሉኝ ክርስቲያኖች እስካልፈቀዱ ድረስ ያ ሰውዬ ኦር ሊማር ኦር እንትን ሊል አይችልም አይደለ? የነሱ የሰዎች ውሳኔ ክርስቲያኖችን ቢሆኑ ማለት አይደለ? ምን አልከኝ? ሰዎች ሰው ቢገድል? አዎ ለምሳሌ አንድ ሙስሊም አንድ ክርስቲያንን ተነስቶ ቢገል ከዛ ከገደለው በኋላ ክርስቲያኖቹ ክርስቲያን ቢሆኑም የነሱ ውሳኔ ይፈቀደ መጀመሪያ ይታያል አይደል? አላህ ቢሆንም የክርስቲያኖችን ያያይላቸው ማለት ሰው ከገደለ ወንጀል ነው። ሙስሊም ክርስቲያን አይልም እኮ ወንጀል ነው ራሱ ማለት ነው። ክርስቲያንን ከገደለ ሙስሊምን ከገደለ የሚባል አይደለም። ከየገደለ ሰው ይገደላል። እንትን ከሆነ ደግሞ ይገደላል ማለት የገደለ ሰው ይገደላል። እንደዛ ነው። የሰረቀም ሰው እንደዛ ወንጀለኛ ነው። የሚሳደብም ሰው ሙስሊም ስለሆነ ብቻ ክርስቲያንን መሳደብ አለበት ተብሎ የሚባል ህግ የለም። እኛ ጋር ይጠየቃል እንደ ወንጀል ነው። ወንጀል ከሆነ ወንጀል ነው፣ ሐራም ከሆነ ሐራም ነው አንድ ነገር እኮ። ስለዚህ ለምሳሌ አንድ ሙስሊም አንድ ክርስቲያንን ከገደለ በኋላ ወንጀል ነው። አዎ እሺ ወንጀል ነው። ከዛስ ያ የሰው ሐቅ ነው አይደለ? ያው ቅድም ያሳማ ስለያለ ነው። አሁን የሰው ሐቅ ነው። ቤተሰቦቹ ይጠየቃሉ። ካሳውን ወይ ካሳ ይከፍላል በገንዘብ ተቀይሮ፣ ወይ ይቅር ይሉታል ሰዎቹ፣ ወይ ደግሞ ለሰራ ወንጀል እጁን ያገኝ ካሉ ደግሞ ይገደላል ማለት ነው ያ ሰው። እሺ ስለዚህ ክርስቲያኑ ለምሳሌ የነሱ የሰዎቹ ውሳኔ ሰው ሐቅ ስለሆነ ሰው መግደል የሰዎቹ ውሳኔ ይታያል ስላሉኝ፣ ቤተሰቡ የሱ የተገዳዩ ሰው ቤተሰቦች ናቸው የሚወስኑት። ይቅርታም ሊሉ ይችላሉ፣ ወይም ካሳ ሊጠይቁ ይችላሉ፣ ወይም ደግሞ በሶስተኛ ደረጃ ደግሞ የልጃችን ገንዘብ ወይም የወንድማችን ገንዘብ ይበቀልልን ከተባለ ያ ሰው ይገደላል ማለት ነው። የገደለ ይገደላል ማለት ነው። ሶስት ነው ምርጫው። እሺ ስለዚህ ክርስቲያኖቹ ለምሳሌ የነሱ ውሳኔ ይጠበቃል። አሁን ለምሳሌ እኛ ምረነዋል ክርስቲያኖቹ፣ እኛ በቃ ቤተሰባችን ይማራል፣ አይገደልም። ስለዚህ ያ ሰውዬ ሳይገደል ይቅር በለኝ ብሎ አላህን ይቅር ብሎት ያ ሰውዬ ቢሞት ያው ገነትን ሊወርስ ይችላል ማለት ነው አይደል? አዎ ጀነት የሚገባው በዋነኝነት እንድታስብ ፈልገው ጀነትና ጀሃነም የሚገባው ዋናው ነገር ትልቁ ነገሮች እምነት ነው፣ ኢማን ነው። በኢማንና በኩፍር ነው ጀነትና ጀሃነም የሚገባው። ነገር ግን ጀነት ውስጥ ያሉ የተለያየ ደረጃዎች አሉ፣ 100 ደረጃዎች አሉ፣ ሌቭሎች አለ። እዛ ውስጥ ለመግባት ግን መልካም ስራ ያስፈልጋል። አንድ ሰው መልካም ስራ ያስፈልገዋል። ሙስሊም ከሆነ መልካም ስራ ያስፈልገዋል። ጀሃነም የሚባለው ውስጥ ደግሞ ሰዎች ሊገቡ የሚችሉ ደግሞ በመጥፎ ስራቸው ነው። አንድ ሰው ላኢላሃ ኢላላህ ያለ ሙስሊም የቂያማ ቀን ሚዛን ይቆምለታል። ከዛ መልካም ስራውና ክፉ ስራው ይመዘናል።
መጥፎ ስራ ከሰራ ስራው ሚዛን ላይ የተቀመጠው ስራ መጥፎ ስራው ለዛ ለመጥፎ ለሰራው ስራ ንስሐ ካልገባበትና ከፋራ ያልወጣበት ጉዳይ ከሆነ እንደ ስራው ለስራው መጠን ተመጣጣኝ የሆነ ቅጣት ተቀብሎ ወደ ጀነት ይገባል ማለት ነው። ይሄ ነው ትምህርታችን። እሺ ስለዚህ በቃ ያ ሰው አምኗል አይደል? እሱማ ካላመነማ ያው እንዴት ይሆናል? ንስሐ ያልገባበት ጉዳይ ከሆነ ማለት ነው። ንስሐ ማለት ንስሐ ያልገባበት ጉዳይ ከሆነ ነገር እኮ የሰው አቀስ ሲሆን ሰውየው ነው የሚወስነው ራሱ ማለት ነው። ንስሐ ገብቶበት ያን ነገር ተዋለው ብሎ ለምሳሌ የሚሰርቅ ሰው ከነበረ ትቻለው ብሎ ግን የሰረቃቸውን ሰዎች ሀቅ መክፈል መቻል አለበት። እነዛን ሰዎች ካላገኛቸው ሰደቀቱ ጃሪያ አድርጎ ከፋራውን ያወጣል። ለመሳኪኖች ማለት ነው፣ ለነዳያን የሚባሉት ለድሆች ማለት ነው። እና ለነሱ ይሰጣቸዋል ገንዘቡን ማለት ነው። አይ ምንድነው ሰውየው በህይወት አለ ከተባለ ለሰውየው ይሰጠዋል። እንዲበድዬ ነበር አፉ በለኝ ይለዋል። ገንዘቡ አቅሙ ከሌለው እንዲህ ብር ሰርቄ ነበር ይቅርታ አድርግልኝ ይለዋል። ብሩ ካለው ደግሞ ይሰጠዋል። ከነገረው ደግሞ አደጋ ካለው ደግሞ ሀዲያ አድርጎ ይሰጠዋል። 100 ብር ከሆነ እንካ ስጦታ እስቲ እቺን ነገር ተቀበል ልስጥ ብዬ ነው ምናምን ብሎ ይሰጠዋል ማለት ነው። በስጦታ በሀዲያ መልኩ ማለት ነው። ይሄ ነው። አንድ ሰው ተፈርዶበት ለምሳሌ ሲኦል ወይ ጀሃነም ገባ፣ ከዛ የመውጣት እድል የለውም። እዛ ነው ዘላለም አለሙን የሚሆነው። አንድ ሰው ተፈርዶበት ማለት የትኛው የሙስሊም ያልሆነ አካል? እስኪ ያን በመጀመሪያ ሙስሊም ያልሆነ አካል ላይ መልሱልኝና ከዛ ሙስሊም የሆነ ሙስሊም ያልሆነ አካል ሁለት አይነት እንትኖች አሉ። አንደኛ መልእክቱን ያልሰሙ ሰዎች አሉ። አረጋውያን ሆነው ምንም ይጃጁ ሰዎች አሉ። እንደገና ደግሞ የአእምሮ ችግር ያለባቸው ሰዎች አሉ። ለአቅመ አደምና ለአቅመ ሐዋ ያልደረሱ ሰዎች አሉ። እነሱ ሲሞቱ ጀሃነም አይገቡም። ምንድነው የሚሆኑት? አላህ የቂያማ ቀን ጤነኛ አእምሮ ሰጥቷቸው መልእክቱን አሰምቶ ይፈትናቸዋል የቂያማ ቀን። በዱንያ ላይ ግን መልእክቱን ያልሰሙ ሰዎች፣ ለአቅመ አደምና ለአቅመ ሐዋ ያልደረሱ ሰዎች፣ የአእምሮ ችግር ያለባቸው ሜንታል ሪታርደድ፣ ዳውን ሲንድረም፣ ኦቲዝም፣ አዴሆዴ የመሳሰሉ በሽታዎች ያለባቸው ሰዎች የቂያማ ቀን ጤነኛ የሆኑና አላህ በራሱ ሂክማ እና በራሱ እውቀት ይፈትናቸዋል ማለት ነው። ከዛ ፈተናውን ሲያልፉ ጀነት ይገባሉ። ፈተናውን ከወደቁ ደግሞ ጀሃነም ይገባሉ ማለት ነው። ፈተናውን አላህ ብቻ ነው የሚያውቀው። ይሄ ነው ያለው ማለት ነው። መልእክቱን ደግሞ ሆን ብለው የሰሙ ሰዎች፣ ጤነኛ አእምሮ ያላቸው፣ ለአቅመ ሐዋና ለአቅመ አደም የደረሱ ሰዎች የኢስላምን መልእክት ሰምተው ሆን ብለው ስራዬ ብለው ሲያስተባብሉ እነዛ ሰዎች ጀሃነም ይገባሉ ማለት ነው። አላህ ከጀሃነም ይጠብቀን። ይሄ ነው ያለው። ከሙስሊም ውጭ ያሉ ሰዎች በሁለት መልኩ ነው የሚታየው ማለት ነው። ሙስሊም የሆኑ አካላት ደግሞ ላኢላሃ ኢለላህ ብለው ያሉ ሰዎች ጀነት ይገባሉ። ነገር ግን መጥፎ ስራ ከሰሩስ፣ ለምሳሌ አላህን በብቸኝነት እያመለኩ ማንንም ሳያጋሩ ሳይክዱ እየኖሩ ነገር ግን ለምሳሌ ቢሰርቁ ቢዋሹ ምን ቢሉ ለዛ ላደረጉበት ነገር ንስሐ መግባት አለባቸው። ወደ አላህ በንስሐ መመለስ አለባቸው። ያንን ካላደረጉ ግን አላህ የቂያማ ቀን ይጠይቃቸዋል። ሂሳብ አለ። ለበደሉት በደል ይጠየቃሉ ማለት ነው። ይሄ ነው። ተመለስ